እሺ በበቂ ስላወራንበት አይ ቲንክ the viewer will judge ብዬለለፈው ሰው በቅርቡ እንደ አዲስ የጀመርከው እንቅስቃሴ እርግጠኛ ግቡ ምን እንደሆነ አልገባኝም በእውነቱ ምን ማለት እንደሆነ ላስረዳህና አብይ እንጂ ብልጽግና ፓርቲ የለም ብለሃል አብሮ ደግሞ አብይ እንዲታረም ብዙ እንደጣርክ እንዳልተሳካልህና ከዚህ በኋላም አብይ ወደ ሰላም ወደ ትክክለኛው ጎዳና ይመጣል የሚል ግምት እንደሌለ ተናግረሃል ነገር ግን ደግሞ አላማይ መንግስት መገልበጥ አይደለም እያልክ ነው ስለዚህ እንግዲህ ብልጽግና ከሌለ አብይ ካልታረመ መንግስት ካልተቀየረ ታዲያ ምን ይሁን ነው እያልክ ያለው አሚን ምንድነው ጥያቄ are you just trolling them no መንግስት መገልበጥ አይደለም አላማ ያልኩት መንግስት አብይ በራሱ ጊዜ እየወደቀ ነው የኔን ትብብር አይፈልግም የኛን ትብብር አይፈልግም ትልቁ ጉዳይ አብይ ይዞን እንዳይወድቅ መስራት አለብን ነው ምክንያቱም የአብይ ትልቁ ጠላት አብይ ራሱ ነው በተውም ራሱ በራሱ ጊዜ በሚሰራው ፋውል የሚወርቅ ሰው ነው ሲወርቅ ግን ሀገርና ህዝባችንን ይዞ መሄድ የለበትም ነው ለውጥ ይመጣል ለውጥ በሶስት በኩል ነው ሊመጣ የሚችለው በአንድ ሀገር ውስጥ በተለይ ደግሞ እንደዚህ ፐርሰናሊስቲክ ዲክቴተርሺፕ በሆኑ ሀገሮች አንዱ ትራንስፎርሜሽን የምንለው ነው አብይ አንድ ቀን ፈጣሪ ያናግሮት ልቡ ተቀይሮ አይ ይሄን ነገር ወደ አደጋ ነው እየመራ ያለውት ቆም ብዬ ተደራድሬ ለመልስ አንዱ እሱ ነው ሁለተኛው I'll come to the judgment give me time ሁለተኛው ሪፕሌስመንት የምንለው ነው አብይን ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም ወይ በህዝባዊ አመጽ ስርዓቱን ሙሉ በሙሉ መገርሰስ ነው ይሄኛው ትራንስፕሌስመንት የምንለው ማለት ነው ሶስቱም የራሱ ኮስት አለው የራሱ ቤኔፊት አለው አብይ አውረንት ጥያቄ ልምታው ነው እስካሁን ከማቀው አንስቶ የፈጣሪ አላቀም አብይ the human ይለወጣል የሚል ተስፋ ይለኛል አንድ በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ ብዙዎቹ ራቃቸዋለሁ በተወስ at some point እርምጃ ራሳቸውንና ሀገር የማደር ኃላፊነት ይወጣሉ የሚል ተስፋ አለኝ አለበለዚያ አደጋ ውስጥ ነው ያሉት ሆኖም ግን ሶስተኛው እሱም ሶስተኛው ማደጋለው አማጺዎቹ ይቀጥላሉ አብይ አማጺዎቹን ላሸንፍ የሚችልበት እድል የለም አማጺያኖቹም ከዚህ በፊት እንዳየነው 1991 እንዳየነው ዩኒፋይድ ኦርጋናይዝድ በሆነ መልኩ መጣው ሪጂም ቼንጅ አድርገው አዲስ ስርዓት መገንባት የሚያስችላቸው አቅም ስለሌለ እሱም አደጋለው የኮዝ ቤኔፊት አናላይዝ አድርገህ ስታየው ለዚህ ለሁለቱም በተለይ ደግሞ አይ ብሊቭ ሪጂም ቼንጅ ያደ ጊዜ ማላመንኩም አሁን ማላመን ሪጂም ቼንጅ የነበረ ሙሉ በሙሉ አፍርሰ አዲስ መገንባት ስለሆነ እኔ ከነበረው ውስጥ የተበላሸው ነጥ ይቆርጦ ጤነኛውን በማስቀጠል ነው ማምነው እና ከዚህ አንፃር ሁለተኛው ጥሩ አማራጭ ነው በየማምነው ነገር ግን ያም ራሱ ቁጭ ብለ ሰለጠን ላይ ካመጣ ህዝባዊ ፕሬሸር የፖለቲካ ፕሬሸር አልተርኔቲቭ ሪያሊቲን በመመስረት አንደኛ ስታተስ ኮ እንደማይቀጥል በተጨባጭ ማሳየት ያስፈልጋል ሁለተኛ ደግሞ ከስታተስ ኮ ቢለወጥ ሙሉ በሙሉ የስታተስ ኮ ያሉ ሰዎች ኪሳራ ላይ እንደማይደርሱ ማሳመንና ጋራንቲ መስጠት ያስፈልጋል እስቲ ያሳየኝ ማለት ያኔ የቀረውን ትግል በሚካሄድበት ወቅት የኦፒዲዮ ስትራክቸር ስለነበር ያንን ማድረግ ተችሏል ነው አሁን ባለው ሁኔታ ኦሮሚያ ያለው ሁኔታ መታቀው ነው አማራ ያለው ሁኔታ መታቀው ነው ትግራይ ያለው ሁኔታ መታቀው ነው ያ በ2018 ተሞክሮ ፌል ያረገ ሬጂም ቼንጅ ሳይሆን ከዛ በመለስ ያለ ሂደት አሁን ከዚህ ሁሉ ፌሊየር ከዚህ ሁሉ ውድቀት ከዚህ ሁሉ ኪሳራ በኋላ ትክክል ይሆናል ብለህ እንዴት ታስባለህ ሪሊ እንዴት ሊተገበር ይችላል ለምን it is the better of the worst choices ያኔም ቢሆን እኮ ቅድም እንዳልኩ የነበሩ ሶስት አማራጮች መጥፎች ነበሩ ከመጥፎ በጎ ብለን ያሰብነው ነው የወሰነው አሁንም ቢሆን
አብይ ልቡ እንዲቀየር የተደረገው ሙከራ አልሰራም። ሊቀየር እንደማይችልም ደምድሜልሃለሁ። ስርዓቱ ሙሉ በሙሉ መንፈንግለው ብሎ ከተሄደ ይቻላል። መልሶ ግን ኮንስቲቱት ማድረግ ናይትሜር የሆነ ሲቹዌሽን ነው የሚያመጣው። ሪሌቲቭሊ ጥሩ አማራጭ አይደለም፣ ግን የተሻለ እድል ያለው ሀገርን የማስቀጠል እድል ያለው አሁን ቅድም አስተዋለ አኖክራሲ ውስጥ ያለ ነው። አኖክራሲ ማለት የመንግስት አቅም በጣም የተመናመነበት፣ መንግስትም ቫይለንት አንሩል የሆነበት፣ የአማጺ ኃይሉም ቫይለንት አንሩል የሆነበት፣ ህዝብ መስራ ውስጥ ያየበት ነው። ከዛ ከአኖክራሲ ወዴት ነው አንድ ሀገር ሊሄድ የሚችለው? አንዱ ወደ ቶታል አናርኪ፣ ቶታል ኮላፕስ ስቴት አናርኪ የመሄድ እድል አለው። ሁለተኛው በጥንቃቄ ከያዝከው ስሊም ጠባብ ቢሆንም ስቴቱን መልሰህ ሪኮንስቲቱት አድርገህ ወደ ዲሞክራሲ ለመሻገር ያለህ እድል ትንሽ እድል አለው። ያ እድል ግን የሚመጣው በሁለተኛው ባልኩ አማራጭ ነው። ፓርቲው ደካማ ነው። አሁን ብዙም አትክፋኝ ነው ዲቴልስ ግን የምንሰማው ጥያቄ ግን እሱ ነው። እሺ ፓርቲው ቢዳከሙም የስቴት ኢንስቲትዩሽኖች አሉ፣ የሴኩሪቲ ኢንስቲትዩሽኖች አሉ፣ የተለያዩ ኢንስቲትዩሽኖች አሉ። እነዚህ ኢንስቲትዩሽኖች በጣም ተዳክመዋል። ከቀን በቀን እየተዳከሙ ነው እየሄዳሉት። but they still around። እነዚህ ኢንስቲትዩሽኖች ዛሬም ቢሆን ፕሪዘርቭ መደረግ አለባቸው። በተለይ ደግሞ ደጋግሜ እንደምናገረው አርሚው ፕሪዘርቭ መደረግ መቻል አለበት። የሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ መደረግ አለባቸው። እነዚህ ሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ ጋር የሚደረጉት እኔ ስላልኩ ብቻ ሳይሆን የራሳቸውም ውሳኔ መኖር መቻል አለበት እና ከዚህ አንፃር ምንም እንኳን ቅድም እንዳልኩ this is not an ideal situation. It's worst case scenario ውስጥ ነው ያለነው። ከworst case scenario ውስጥ ትንሽ የተሻለው እድሌቱ ነው የሚለው ከዛ ነው የሚለው። እሺ የመጨረሻ ጥያቄ በዚህ ጉዳይ I'm really struggling to understand you። ለዛ ነው ኦኬ አብይ መቼስ እስካሁን በምናየው እኔ ምንም እድል የለም በሚለው እስማማለሁ ካንተ ጋር 100% አብይ ይሄ እንዲሆን ሊፈቅድ የማይችል ከሆነ and በየጊዜው ይናገራል እናውቀዋለን። ሁሉም ትግል ከውስጥ ሆኖ ትግል ማፍረስን እናውቀማን ነው። ከውስጥ ሆኖ መታገልን እናውቀዋለን። የጎዳና ላይ ነውጥንም እናውቀዋለን የሚል ሰው ነው። ምንም አይነት እድል ለዚህ ሊሰጥ የማይችል ሰው ነው። አብይ በቦታው እያለ አሁን የምትለው እንዴት ሊሆን እንደሚችል ሊገባኝ አይችልም እውነት ለመናገር። የምትለው ነገር ካለ ሜይቢ የተወሰነ ብርሃን የሚፈነጥቅ የተወሰነ አስተያየት እንድሰጥበት ነው። አንድ ሁለተኛ አብረህ ብትመልሰው ደስ የሚለኝ ዘን አሁን ያዝከውን አቋም ከግምት አስገብተው ሰዎች ዘን ጀዋር እየተንቀሳቀሰ ያለው አብይ ክራሽ ላንድ ሊያደርግ የሚችልበት እድል ካለ ስልጣኑን ለመረከብ ነው፣ አብይን ለመተካት ነው የሚሉ ሰዎች አሉ። እሱንም አድሬስ አድርገዋል። አይደለም አብይ ማንኛውም አምባገነን በራሱ ፍላጎት ለውጥ ያመጣል ሚራክል ካልታየው በስተቀር። ለዛ ነው ቅድም ያልኩህ ከሱፐርናቹራል ካለ ኢንተርቬንሽን ዲቫይን ኢንተርቬንሽን ፕሮፌሰር መረራ የሚለው ነገር እሱ ውጪ ማንኛውም አምባገነናዊ ስርዓት በራሱ ፍላጎት ወደ ለውጥ አይገባም። ህዝባዊ ጫና አይ ቲንክ ህዝባዊ ጫና ግዴታ ነው። ፍሬድ ዶግላስ መሰለኝ ነው ቴል ነው ህዝብ ሊቀበል የሚችለውን የጭቆናና ያፈና መጠን ከነገርከኝ ምን ያህል አንድ አምባገነን ሊጨቁን እንደሚችል ምን ያህል ለመጨቆን እንደሚሄድ ልነግርህ እችላለሁ ይላል። ከዚህ አንፃር አይደለም አብይ ሌሎቹ ቢሆኑ በራሳቸው ጊዜ አይመጡም። ትልቁ ነገር የህዝብ የሀገሪቷ ልሂቃን በቃ የሚሉበትና ወደ ትግላቸውን አቆራኝተው የሚሄዱበት አማራጭ አስፈላጊ ነው። በጾም በጸሎት ብቻ የሚመጣ ነገር አይኖርም። የክራሽ ላንዲንግ ቅድም ባለፈው እንዳልኩህ ነው። አሁን ያለው ነገር ማማንን ይተካ የሚል ነገር አይደለም። ያ የመተካካቱ ጉዳይ ምናልባት ወደ ኋላ ተመልሰን የዛሬ 10 ዓመት ላይ እንደዛ ልናወራ እንችላለን። የመተካካት ፖለቲካ እኮ ልክ ቲንክ ፖስት 2010 ኤሌክሽን እና መለስ ልተካ የሚልበት ጊዜ it made sense የመተካካት ፖለቲካ። ምክንያቱም መኪናውን አቆመው ነው የምትተካው አይደል ሾፌሩ። አሁን አደጋ ውስጥ ባለበት ሁኔታ ውስጥ ወደ መተካካቱ ማውራቱ እሱ ሪያሊስቲክ
ሪያሊስቲክ አለመሆን ነው። ግን ሰዎች ጥያቄ ያላቸው ጀራ ሰዎች ጥያቄ ያላቸው ስለ አሁን ለምሳሌ ኦኬ ብዙ ጊዜ ይሄን መልስ እንደሰጠህ አውቃለሁ ግን ኦኬ አንተ የምትፈልገው ሆነ which is መንግስቱ ከመፈራረስ ስቴቱ ከመፍረስ ዳነ እንበል just hypothetical ጥያቄ እናርገውና ከዛ በኋላ ጠቅላይ ሚኒስትር የመሆን ፍላጎት አለ ሆይ አንተ ይሄን ጥያቄ ስጠይቅ መጀመሪያ እስቲ ጭንቅላቱ ይኖርና ከዛ መልስ ለመጠምጠሙ እናስብበታለን ነው ጭንቅላቱ አለ እንበል just for the sake of our conversation ተጠመጠመበታል ኢትዮጵያ እኮ ሃይፖቴቲካል ነገር አይደለችም ቴዲ አኖ ነው እኔ አይደለም አይደለም we're not talking hypothetical እዚህኮ we are talking about ኢትዮጵያ ዛሬ 20 ሚሊዮን በላይ የሚሆን ህዝብ የእርዳታ ተደጋፊ ነው ህዝቡ ሚላት የሚጎረስ አላገኘም ሰው ከአዲስ አበባ ውጭ ያለው ህዝብ ወጥቶ መግባት አልቻለም የዚህ በዚህ ደረጃ ኢትዮጵያ ድሮም ደሃ ነች ደሃ ቆየደነት ቆየበት ነው ግን በዚህ ደረጃ የኢኮኖሚ ችግር በዚህ ደረጃ የሴኩሪቲ እጦት ታይቶ አይቀርም በዚህ ደረጃ ሰው ኢንሴኪዩር እና ቨልነራብል ሆኖ አያውቅም በይሄ ባለበት ሁኔታ ላይ ሃይፖቴቲካል ነገሮችን ማውራት ለኔ it's not fair ለዚህ ነው ሃይፖቴቲካል ነገሮችን ማውራት የማልፈልገው ሪያሊስቲክ ሆኖ አሁን በታች ባሉት ሪያሊቲ ነገሮች ሪያሊስቲክ በሆኑ ነገሮች ውስጥ በመልኩ እንሂድ የሚለውን የአቢ ትራውማ ስላለ ሰው what are we getting የሚል ጥያቄ ቢኖረው ልትፈርዱበት አይገባም መቼስና ስንደርስና ቋለን ማለትን ሰው በጣም እንደ ትልቅ ችግር እያየው ስላለ ነው ኤኒዌይስ መልሰን ሰጥተሃል ስለ አሁን እንግዲህ ስለ አንተ ፖለቲካ ሚና ስለሆነ በዛው ያወራን ያለ ነው በመጽሐፍም ሆነ በልዩ አጋጣሚዎች መጽሐፍን እንደተመለከትኩ እኔ በጣም በቄሮ እንቅስቃሴ ውስጥ በቃ የምህንድስና ተግባር